ሰላም የኢትዮ ክሪፕቶ ፋሚሊዎች አዳዲስ መረጃዎች እንዲደርሳችሁ የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እንዲሁም የደውሏን ምልክት በመጫን ቤተሰብ ይሁኑ። የኢትዮ ክሪፕቶ የዩቲዩብ ተከታታዮች ዛሬ የመጣውላችሁ እንዴት አድርጋችሁ ትረስት ዋሌትን ዳውንሎድ አድርጋችሁ መጠቀም እንደምትችሉ ስቴፕ በስቴፕ ነው የማሳያችሁ። በመጀመሪያ ደረጃ ፕሌይ ስቶርን እንከፍታለን። ፕሌይ ስቶርን ከከፈትን በኋላ እዚች ሰርች ባር ጋር ትመጡና ሰርች ጋር መታችሁ ትረስት ዋሌት ብላችሁ ትጽፋላችሁ። ልክ እንደምታዩት እዚህ ጋር ትረስት ዋሌት ክሪፕቶ እንደ ቢትኮይን ብሎ ይመጣላችኋል። እሱን ዳውንሎድ አድርጋችሁ ስልካችሁ ላይ ትጭናላችሁ ማለት ነው። ስልካችሁ ላይ ከጫናችሁ በኋላ አፕሊኬሽናችሁን ትከፍታላችሁ ማለት ነው። እዚህ ጋር ትረስት ዋሌት ማድረግ ያለባችሁ ነገር ምንድነው? መረሳት የሌለበት ነገር የትኛውንም የክሪፕቶ ኤክስቼንጅ ሶፍትዌሮችን ስታወርዱ ከፕሌይ ስቶር ውጪና ከአፕ ስቶር ውጪ በፍጹም እንዳታወርዱ። ምክንያቱም ብዙ ሃከሮች ምን ያደርጋሉ? ሃክ ያደርጉትና ያንን አፕሊኬሽን በቴሌግራም ላይ ወይም ደግሞ በዋትስአፕ ላይ አስቀምጠውላችሁ ሼር ያደርጓቸዋል። ያንን እናንተ ስልካችሁ ላይ ኢንስታል አድርጋችሁ በጫናችሁ ሰዓት ላይ ያ ዋሌት ወይም ደግሞ ያ የክሪፕቶ ኤክስቼንጅ በሃከሮች የተጠለፈ ስለሆነ እናንተ እዛ ላይ ብራችሁን በምታስገቡበት ሰዓት አካውንቱን ሃክ አድርገው ሙሉ ዋሌታችሁን ድሬን ያደርጉና ወደ እነሱ ኤክስቼንጅ ያስገባሉ ማለት ነው። ስለዚህ ከየትኛውም የቴሌግራም ሊንክ ላይ ከየትኛውም የዋትስአፕ ሊስት ላይ እንዳታወርዱ፣ ይሄንን እንዳትረሱ ማለት ፈልጋለሁ። ልክ ከከፈተላችሁ በኋላ ሁለት አይነት ኦፕሽን ያመጣላችኋል። አንደኛው create new wallet ይላል፣ ሁለተኛው ደግሞ I already have a wallet ይላል። ይሄ ማለት ምንድነው? አዲስ መክፈት ከፈለጋችሁ create new wallet ነው የምትሉት። ነባር ከሆናችሁ I already have a wallet የሚለውን ነው የምትነኩት። ስለዚህ እኛውን አዲስ ስለሆነን create new wallet እንላለን። አሁን ስክሪናችሁ ላይ ጥቁር ሆኖ ነው የሚታየው። እዚህ ጋር ፓስወርድ አስገባ ያለ ነው። እኔ ከ1 እስከ 6 አስገባለሁ። እናንተ ይሄንን እዚህ ጋር የምታስገቡት ፓስወርድ በጣም በጥንቃቄ የማትረሱት። አይፎን ከሆነ ፌስ አይዲ ያደርግላችኋል። ሳምሰንግ ደግሞ ከሆነ በጣት አሻራ ይሄንን ፕሮቴክት እንድታደርጉ ያደርጋችኋል። ስለዚህ እናንተ ሲኪዩር ነው በምትሉት መርጣችሁ ታደርጋላችሁ ማለት ነው። ከዛ በኋላ አፕሊኬሽኑ ሎድ ያደርግላችኋል ማለት ነው። ትረስት ዋሌት ምንድነው የሚለየው ከባይናንስ እና ባይቢት ከሚለው ደግሞ ከሆነ ትረስት ዋሌት ለየት የሚያደርገው ዲሴንትራላይዝድ ነው። ከእንደገና ደግሞ እኛ የምንይዘው ኮይኖች በሙሉ በራሳችን ሲድ ፍሬዝ ስለምንይዘው ኮይኑን በፈለግነው ሰዓት ማንቀሳቀስ እንችላለን ማለት ነው። በባይቢት እና ደግሞ በባይናንስ ላይ ወይም በተለያዩ ሴንትራላይዝድ ኤክስቼንጅ ላይ ግን የምናስቀምጣቸው ኮይኖች ያ ኮይን የኛ አይደለም። ያ ካምፓኒ ከከሰረ ወይም ደግሞ ያ ካምፓኒ ባንክራፕት ከሆነ ያን ኮይን ልናጣው እንችላለን። ስለዚህ ትረስት ዋሌት ከነ ሴንትራላይዝድ ኤክስቼንጆች የሚለየው ምንድነው? ኮይኑ የኛ ነው። ሲድ ፍሬዛችንን ጽፈን እናስቀምጣለን። በፈለግንበት ሰዓት ላይ ማንቀሳቀስ እንችላለን ማለት ነው። እንደገና ለየት የሚያደርገው ነገር የትኛውም ሀገር ላይ ሄደን ያን ሲድ ፍሬዝ ይሄን አፕሊኬሽን አውርደን የምናስገባ ከሆነ ሰፖርትድ ነው። ሁለተኛ ምንም አይነት ኬዋይሲ አይጠይቅም። ኬዋይሲ ማለት ፓስፖርት አይጠይቃችሁም። ከእንደገና ደግሞ ናሽናል አይዲ አይጠይቃችሁም ማለት ነው። እናንተ ማንነታችሁ አይታወቅም። እዚህ ላይ ምንድነው ብሎክቼን ላይ አድሬስ ብቻ ነው የሚኖራችሁ ማለት ነው። ማለትም ባንክ ቤት ላይ ሄዳችሁ የባንክ ቁጥር እንደሚሰጣችሁ ልክ እንደዛው እያንዳንዱ ብሎክቼን የየራሱን አድሬስ ይሰጣችኋል። ስለዚህ ማንነታችሁ አይታወቅም ማለት። ከዛ በኋላ ልክ እንደምታዩት እዚህ ጋር አፕዴት አድርገው እያለ ነው ኦሬዲ። ስለዚህ እንደዚህ 00 ብሎ ያሳያችኋል ማለት ነው። ይሄ አሁን ምንድነው ዋሌታችን ሬዲ ሆኗል ማለት ነው። ማንኛውንም ኤርድሮፕ እዚህ ላይ መስራት እንችላለን። ክሪፕቶ እዚህ ላይ ማስቀመጥ እንችላለን። ከዛም አለፍ ብሎ ደግሞ ምን ማድረግ እንችላለን? ከሊስት ያልተደረጉ ኮይኖችን እዚህ ላይ ይዘን ማስቀመጥ እንችላለን ማለት ነው። ሊስት ያልተደረጉ ኮይኖች ማለት እነ ባይናንስ፣ እነ ባይቢት፣ እነ ሜስክ፣ ጌታዮ፣ ኩኮይን እና የመሳሰሉት ላይ ሊስት ያይደረጉ መጀመሪያ ኮይኖች ብዙ ሆልደር እስኪኖራቸው ድረስ ወይም ደግሞ ፕሮጀክቱ በጣም ፌመስ እስኪሆን ድረስ ምን ይሆናል ማለት ነው
ዲሴንትራላይዝድ ላይ ነው የሚቀመጠው፣ ብሎክቼን ላይ ነው ያ ኮይን የሚኖረው። ስለዚህ ያንን እናንተ በዚህ ነው ማግኘት የምትችሉት ማለት ነው። ሌላኛው ነገር ፈጽሞ ሜታማስክን ካወረዳችሁ በኋላ ማድረግ የሌለባችሁ ነገር እዚህ ጋር እንደምታዩት ዋሌት ኮኔክት የሚል አለ። ዋሌት ኮኔክት ስታደርጉ እዚህ ጋር በጣም ከፍተኛ ጥንቃቄ ይፈልጋል። ብዙ ዲአፖች አሉ። አንዳንድ አሁን ኤርድሮፖች ካያችሁ ዋሌታችሁን ኮኔክት አድርጉ ይላል። ዋሌታችሁን ኮኔክት ካደረጋችሁ ያ ዌብሳይት ወይም ደግሞ የዛ ፕሮጀክት ዴቨሎፐር ትረስትድ ካልሆነ የእናንተ ዋሌት ምን ሊያደርገው ይችላል? ሙሉ እዚህ ውስጥ ያስቀመጣችሁትን ኮይኖች ይጠፉባችኋል። ስለዚህ በጣም ጥንቃቄ አድርጉ። የምታገናኙት አሁን ምሳሌ ሬዲየም ከሆነ ሬዲየም ያው ታማኝ ነው፣ ግን ሬዲየም ስታገናኙት ከዋናው ከሪል ዌብሳይቱ ጋር መገናኘት መቻል አለበት። ብዙ የሬዲየም ፌክ ዌብሳይቶች ስላሉ እዚህ ላይ እንዳታገናኙ፣ ብትችሉ ባታገናኙ። ምክንያቱም እዚህ ላይ ቀጥታ ስዋፕ ማድረግ ስለምትችሉ ቀጥታ በራሱ በትረስት ዋሌት በራሱ በዲፋልት ዌብሳይት የምትፈልጉትን ኮይን እዚህ ላይ ምን ማድረግ ትችላላችሁ? ስዋፕ ማድረግ ትችላላችሁ ማለት ነው። እንዴት ነው ስዋፕ መደረግ የሚችለው የሚለውን ከፈለጋችሁ በጣም ቀላል ነው። ምንድነው የምታደርጉት? ወደ ኮይን ማርኬት ካፕ ትመጣላችሁ። ኮይን ማርኬት ካፕ ላይ ከመጣችሁ በኋላ እዚህ ጋር ምሳሌ ምንም ኤክስቼንጅ ላይ ሊስት ያልተደረገ ኮይን ግን ፖቴንሻል አለው ብዬ ያመንኩበት አንድ ኮይን አለ። ይሄንን ቪዲዮ ሰርቼላችኋለሁ ባለፈው ዩቲዩብ ቪዲዮ። ይሄ ኮይን አሁን አይታችሁ ከሆነ በምንም አይነት ኤክስቼንጅ ላይ ሊስት አልተደረገም። እንደምታዩት ሬዲየም ላይ ብቻ ነው ያለው ማለት ነው። ሬዲየም ላይ አለ ማለት ይሄንን ኮይን ምንም አይነት ኤክስቼንጅ ላይ ማግኘት አትችሉ። ስለዚህ ምንድነው ማድረግ ያለባችሁ? ወይ ትረስት ዋሌት ወይ ፋንተምን ወይም ደግሞ ሌላ ዲአፕ ዋሌቶችን ተጠቅማችሁ ነው ይሄንን ኮይን መግዛት የምትችሉት ማለት ነው። ስለዚህ ዛሬ ትረስት ዋሌትን አውርዳችሁ እንዴት አጠቃቀሙን እያሳየኋችሁ ነው። ይሄንን ኮይን እንዴት አድርጋችሁ ስዋፕ እንደምታደርጉ አሳያችኋለሁ። ስዋፕ ማለት በትረስት ዋሌት ላይ ስዋፕ ነው የሚባለው። በሴንትራላይዝድ ኤክስቼንጆች ላይ ደግሞ ባይቢት፣ ባይናንስ እና የመሳሰሉት ላይ ደግሞ ባይ ነው የምትሉት። ዩኤስዲቲ ካላችሁ በዛ ዩኤስዲቲ የምትፈልጉትን ኮይን ትገዛላችሁ። ግን ትረስት ዋሌት ላይ በዩኤስዲቲ ኮይን መግዛት አትችሉ። ከገዛችሁን ፊው በጣም ከፍተኛ ነው የሚሆነው። ምንድነው ማድረግ ያለባችሁ? የምትገዙትን ኮይን ባለው ብሎክቼን ዲፕሎይ በተደረገው ነው ስዋፕ የምታደርጉት። ምሳሌ ይሄ ኮይን አሁን ኦአርሲ ነው። ኦአርሲ የሚባለው ኮይን ምንድነው? ሶላና ነው። ሶላና ኔትወርክ ላይ ነው ዲፕሎይ የተደረገው ማለት ነው። ስለዚህ ሴንትራላይዝድ ኤክስቼንጃችሁ ላይ ሶላና ገዝታችሁ ነው ወደ ትረስት ዋሌት ሶላናን መላክ አለባችሁ እንጂ ዩኤስዲቲን አይደለም ትረስት ዋሌት ላይ የምትልኩት። ይሄንንም መዘንጋት የለባችሁም ማለት ነው። ስለዚህ ልክ እንደምታዩት ይሄንን ኮይን ምንድነው ማድረገው? አድሬሱን ነው ኮፒ ማድረገው። አባውት ጋር ከመጣውኝ በኋላ እዚህ ጋር ኮንትራት የሚል አለ። ከዛ በኋላ ኮንትራቱን መጥቼ እዚህ ጋር ኮፒ ነው ምለው። አይታችኋል እዚህ ጋር ምን ኔትወርክ ላይ ዲፕሎይ እንደተደረገ ሶላና የሚለው ላይ ነው ማለት ነው። ስለዚህ ኮንትራት አድሬሱን ኮፒ ላለው ማለት ነው። ይሄንን ኮፒ ስነካው ከዛ በኋላ እመጣና ትረስት ዋሌቴን ከፍታለሁ። ትረስት ዋሌቴን ስከፍት ፓስወርድ እየጠየቀኝ ነው። ለእናንተ አይታይም። አስገብቻለሁ። ዜን ስዋፕ የሚለውን እዚህ ጋር ትነካላችሁ ማለት ነው። ስዋፕ የሚለው እዚች ጋር ከነካችሁ በኋላ ከላይ ፍሮም ቱ የሚል አለ። ፍሮም ማለት ቅድም ከባይቢት ላይ ወይም ከባይናንስ ላይ የላካችሁትን ሶላና ነው እዚህ ጋር ፍሮም የሚለውን የምትመርጡት። ስለዚህ ሶላና የምትለዋን ትመርጣላችሁ ማለት ነው። ልክ ሶላና የሚለውን ከመረጣችሁ በኋላ ቱ የምትለው ዋጋ ደግሞ ትመጡና ኢቲኤች የሚለውን ነክታችሁ ከዛን ከላይ ቶክን የምትለው ሰርች ዋጋ አድሬስ ቅድም ኮፒ ያደረጋችሁትን እዚህ ጋር መታችሁ ፔስት ትላላችሁ ማለት ነው። ፔስት በምትሉት ሰዓት ልክ እንደዚህ ኮይኑ ይመጣላችኋል ማለት ነው። ከዛ በኋላ ያንን ኮይን በምትነኩበት ሰዓት የስንት ብር ነው ስዋፕ ማድረግ የምትፈልገው ይላል። እናንተ ቅድም የላካችሁት ሶላና $10 ወይ $20 ከሆነ የዛ መጠን ታስገቡና ምን ትላላችሁ? ኮንቲኒው ስትሉት የገዛችሁትን የላካችሁትን ሶላና ወደ ኦአርሲ
ስዋፕ አረጋችሁ ማለት ነው። ORC ኮይን ልክ ኤክስቼንጆች ላይ ሊስት ሲደረግ ምን ታደርጋላችሁ? አሁን ኦልሬዲ ዶላር ስለሌለው ነው እናንተ ስዋፕ ስትሉት እዚህ ጋር ሆም በተን ላይ ክሪፕቶ ላይ ይመጣላችኋል። ORC $10 ገዝታችኋል ብሎ ይመጣል ማለት ነው። ነገ ከነገ ወዲያ ኤክስቼንጅ ላይ ልክ ያንን ነገር መላክ ስትፈልጉ ምንድነው የምታደርጉት? እዚህ ጋር ሴንድ የሚል አለ ማለት ነው። ሴንድ የሚለውን በመጫን አድሬስ አስገቡ ይላል ማለት ነው። ምሳሌ እኔ ኤል ባንክ የሚባል ሴንትራላይዝድ ኤክስቼንጅ አለኝ። እዛ ላይ መጣና ወደዚህ ልኬ ወደ ብር መቀየር ከፈለኩኝ ያ ORC ኮይን በጣም ፓምፕ ካደረገ እኔ ገዛሁት $10 ገዝቼ ከሆነ 100x ፓምፕ ካደረገልኝ በኋላ መሸጥ ምፈልግ ከሆነ ምንድነው ማደርገው? ወደ ኤክስቼንጅ ነው የምልከው። ኤክስቼንጅ ላይ ልኬ ያንን ኮይን ሸጣለሁ ማለት ነው። አሴት የሚለውን እዚህ ጋር እነካለሁ። ከዛ ዲፖዚት የሚለውን እዚህ ጋር እጫናለሁ። ከምንድነው ዲፖዚት ማድረገው? ከትረስት ዋሌቴ ነው ማለት ነው። ዲፖዚት የሚለውን እነካለሁ። ከዛ በኋላ ዲፖዚት ክሪፕቶ ከረንሲ ነው ምለው ማለት ነው። ለምን ከሌላ ከኤል ባንክ አካውንት ውጪ ነው አሁን እዚህ ጋር የሚላክልኝ ማለት ነው። ስለዚህ ዲፖዚት ነካለው። ምንድነው ዲፖዚት ማድረግ የምትፈልጉ ይለኛል ማለት ነው። ቅድም እዛ ጋር በምንድነው ኮይን የገዛ ነው? ኮይን ምንድነው? ORC ነው አይደለ? እኛ ግን እዚህ ጋር አሁን ሶላናን ኔትወርክ ነው የሶላናን አድሬስ ነው እዚህ ጋር ሰርች የምናደርገው ማለት ነው። ሶል ብለን ሰርች ስናደርግ እንደምታዩት እዚህ ጋር ይመጣልናል። ከዛ የዚህን አድሬስ ነው እዛ ጋር ሄደን ኮፒ የምናደርገው ማለት ነው። ORC ነው የገዛ ነው ኮይን ግን ስዋፕ ያደረግነው በሶላና ስለሆነ ኔትወርኩ ሶላና ስለሆነ እዚህም ጋር መተን ORC የሚል ሳይሆን የምንፈልገው ሶላና የሚለውን ነው የምንፈልገው። ORC እዚህ ላይ ኤክስቼንጅ ላይ ሊስት ከተደረገ ኢትስ ኦኬ ORC የሚለውን እንነካለን። ግን ተመሳሳይ ኔትወርክ ግን ከሆነ ኦልሬዲ ምንም ችግር ስለሌለው ሶላና ነው የምንለው። እዚህ ጋር መሳሳት የሌለባችሁ ይሄ ኮይን መሸጥ የምትፈልጉት እዚህ ኤክስቼንጅ ላይ ሊስት ከተደረገ ብቻ ነው ሶላና ኔትወርክ የምትነኩት። እዚህ ኤክስቼንጅ ላይ ሶላና የሚል ORC የሚል ኮይን ሊስት ካልተደረገ እንዳትልኩ። ሊስት የተደረገበት ኤክስቼንጅ ላይ ገብታችሁ ነው ይሄንን ኮይን መላክ ያለባችሁ ማለት ነው። ስለዚህ ይሄንን ኮፒ በማለት ተመልሳችሁ ወደ ትረስት ዋሌታችሁ ትገባላችሁ። ፓስወርድ እየጠየቀኝ ነው። ፓስወርዴን አስገባለሁ። ከዛ ሴንድ የሚለው ጋር ምን አደርጋለሁ? ቅድም ኮፒ ያደረግኩትን አድሬስ ፔስት ለዋለሁ ማለት ነው። ከዛ ኖ ሪከርድ ፋውንድ ነው የሚለው እኛ ኦኬ ሴንድ የሚለውን ከነካሁት በኋላ ኦልሬዲ ምንም አይነት እዚች ጋር ሶላና የምትለዋን ጫናለሁ። ከዛ አድሬሱን ፔስት ላለው ማለት ነው። እዚህ ጋር ምንም አይነት ኮይን ውስጥ ዋሌቴ ውስጥ ስለሌለ አድሬስ ፋውንድ አላደረኩም እያለ ነው። ልክ እናንተ ግን ይሄ ኮይን ውስጡ ሲኖር ምን ያደርጋል? አድሬሱን አፕሩቭ ያደርግላችሁና ከዛ በኋላ ወደዛ መላክ ትችላላችሁ ማለት ነው። ስለዚህ ትረስት ዋሌት እንደዚህ አድርገን መጠቀም እንችላለን ማለት ነው። ሐሳቡ መጨረሻ ላይ ስትጨምቅላችሁ ትረስት ዋሌትን ከአፕ ስቶር ወይም ደግሞ ፕሌይ ስቶር ውጪ እንዳታወርዱ። አንድ ሁለተኛ ከምንም አይነት ዌብሳይት ጋር ትረስት ዋሌታችሁን እንዳታገናኙት። ሁለት ሶስተኛ ነገር ደግሞ ስዋፕ በምታደርጉበት ሰዓት ላይ ደግሞ እዚች ጋር ይሄንን አልነገርኳችሁም። ከላይ 2% የምትላለች 2%ቷ ምን ማድረግ አለባችሁ? 0.5 ላይ ማድረግ አለባችሁ። ይሄንን የምታደርጉት ለምንድን ነው? ስዋፕ በምታደርጉ ሰዓት ላይ $10 ወደ ORC ስትቀይሩት ወደ $8 ወይም ደግሞ $7 ኮይን ነው የሚገዛላችሁ። ግን እዚህ ጋር ይሄኛው በጣም ከፍ ካለ የዚህ ስሊፔጅ ቁጥሩ ከፍ ካለ 10ሩ $4 ኮይን ልትገዙ ትችላላችሁ። $6 ለምን ሊውል ይችላል? ለስሊፔጅ ሊሆን ይችላል። ስለዚህ አውቶማቲክ የሚለውን ታጠፉትና እናንተ በ0.5 ስሊፔጅ ነው ስዋፕ ማድረግ ያለባችሁ ማለት ነው። ስለዚህ ዛሬ ቪዲዮ ይሄን ይመስላል። ጥያቄ፣ ሐሳብ፣ አስተያየት ካላችሁ ኮመንት ላይ ጥያቄ ጠይቁኝ። እኔን ደግሞ ማበረታታት ስለሚኖርባችሁ ሁላችሁም ቻናሌን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ።